1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራሰው በክፉ አነሳቸው በአደባባይ ሚዲያ ላይ ዘለፋቸው ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጣህ እንዴት ታዋርዳለህ የሰውን እምነት ወንድሞቼ ጨለማ ውስጥ ነበርን ረሱል ባይመጡ እኮ እኛ ጨለማ ውስጥ ነን ረሱል ባይመጡ እኮ እኛ የመኖርን ክብር አናቀውም የሰው ልጅነትን ክብር አናቀውም የመኖርን ጣዕም እኮ አናቀውም የህይወት ግብ የለንም እኮ የጠፋን ሰዎች እኮ ነን ማን ነው የመራን ቁርአንን በማን አገኘን ሰላትን በማን አገኘን ደግ መሆንን ከማን ተማርን አዛኝ መሆንን ከማን ተማርን ነብዩ አለይሂ ሰላቱ ወሰለም ስናውቃቸውና ከብራቸዋለን እኛን ጨምሮ ሌሎቹ ወላሂ ያወቋቸው ግን ያልተከተሏቸው ሰዎች ታላቅነታቸውን መሰከሩ ታሪካቸውን ያጠኑ ሰዎች ታላቅነታቸውን መሰከሩ ዕውቀት ሚዛናዊ እይታ ይሰጣል መሐይምነት ጭፍን ያደርጋል መሐይምነት ጥላቻን በልብ ይሞላል ዕውቀት ብርሃን ነው መከተል አለመከተል መብትህ እኮ ነው በመሐይም ግን ምን ይፈረዳል በአላዋቂ ምን ይፈረዳል ቢያንስ ያንድን ሰው አባት እንኳን መስደብ እንደማይቻል ያቃል ይህ ሰው ለምን ግና ቀን እንዲህ 1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራሰው በክፉ አነሳቸው በአደባባይ ሚዲያ ላይ ዘለፋቸው የተናገረበትን ቋንቋ የሚያውቁ ወንድሞችን ምንድነው ያለ ብዬ ጠየቅኳቸው ወላሂ አንድ ወንድም ምን አለኝ እኔ ልጽፈው ይከብደኛል አለኝ የተናገረውን ነገር እኔ ልለው ይከብደኛል አለኝ ይህ ድፍረት በጣም ከባድ ነው በጣም ህመም አለው ወላሂ እኔ አባቴ ቢሰደብ ዝም ብዬ አላየውም እተናነቀዋለሁ ያንን ሰው አሽረፈል ኸልቅ ነው የተነኩት